በዛሬው ቪዲዮ እህሏ ላይ አይዳ ፊዳንን ለማሰቃየት የምትሞክርበት ምርት እስር ቤት የሚገባበትንና አይሴ የአርናን ፍቅረኛ የምትሆንበት ከምርት ጋር የምትጣላበትን እንዲሁም አይዳ ፊዳንንና ቡራክን የምታሳግትበትንና ሌሎችም አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ ትዕይንቱ አለፍኩኝ። አይዳ በተነሳበት ቅናት የተነሳ ፊዳን ከቤት ውስጥ አባረራታለች። እናም ካባረረቻት በኋላ ግን ቶብራክ ያውቃል። በዚህም የተነሳ በመጨረሻ ይቅርታ ጠይቃት ፊዳንን አይዳ ወደ ቤት ውስጥ እንድትመለስ ፊዳንን አርጋታለች። ግን ይህ ብቻ አልነበረም። ዋናው ትዕይንት ቶብራክን የነገረችው አይዳ ሌላ ነገር ነበር። ፊዳን በራሷ አማካኝነት እንደወጣችና ማንንም ሰው እንዳልተናገረች ከዚህ ቤት ውስጥ ልትሄድ እንደነበር ግን አሁን ደግሞ ይቅርታ ጠይቃ እንደተመለሰች ትነግረዋለች። ቶብራክም ወደ ፊዳን ጋር መጥቶ ይህንኑ ጥያቄ ስጠይቃትና ሁሉንም ነገር ለማወቅ ሲሞክር አዎ አይዳ ያለችው ትክክል ነው በማለት ለአይዳ ትዋሽላታለች። እናም በመጨረሻ ቶብራክም ከዚህ በኋላ ዳግመኛ እንደዚህ አይነት ስህተት እንዳትሰሪ፣ እኛ ጋር አብረሽ የምትኖሪ ከሆነ ቡራክን ጥለሽውም ሆነ በእንደዚህ አይነት መልኩ ከዚህ ቤት ውስጥ ለመውጣት እንዳትደፍሪ ሲል ይቆጣታል። ወዲያው አይዳም ጨመር አድርጋ ፊዳንን ትቆጣታለች። ምንም እንኳን ፊዳንን አይዳ አባራት ቢሆንም አሁን ግን ፊዳን አብራ ለመኖርና ቶብራክን ነጃት ነው ብላ ስላሰበች የሁሉንም ይቅርታ በውስጧ ትችላለች። እናም በመጨረሻ ይቅርታን ከጠየቀች በኋላ ወደ ውስጥ ገብታ ከቡራክ ጋር እንድትገናኝና እሱን እንድትከባከቡ ቶብራክ ይፈቅድላታል። አሁን ላይ ፊዳን ወደ ውስጥም በመግባት ከቡራክ ጋር የተቃቀፉ መመለሷንና ዳግመኛ ጥላው እንደማትሄድም ትነግረዋለች። እሱም በጣም የሚወዳት ነበር እና ከእሷ ጋር የተቃቀፉ ይሰሰቃሉ። ግን የአይዳ ተንኮል በዚያ አያበቃም። ዛሬ ትልቅ ያሰበችው ሴራ አለ። ልጇ ያልሆነውን ቡራክንና እንዲሁም ደግሞ ጠላቷ የሆነችውን ፊዳንን መበቀል ፈልጋለች። የመጀመሪያው በቀሏ ከቤት ውስጥ እንድትባረር ማድረግ ቢሆንም ግን ደግሞ ቶብራክ ፈጽሞ ያንን አልፈቀደም። ምክንያቱም ለቡራክ ትሆናለች፣ ትመጥናለች ብሎ ያሰበው ብቸኛው ሰው እሷ ነበረችና። ምርት እስር ቤት ውስጥ ገብቷል። እስር ቤት ውስጥ የገባው ደግሞ በአርናን የተነሳ ነው። አርናን ሰው ገሏል ብሎ ሁሉንም ነገር ወጥመድ ውስጥ አስገብቶታል። እናም ከአይሴ ጋር እንዳይጋባም አድርጎታል። አይሴ ይህን ጉዳይ ስትሰማና ስታውቅ በመጨረሻ ለአርናን ራሷን ሰጥታ ሰውታ ምርትን ከእስር ቤት ለማውጣት ሙከራ ለማድረግ ትወስናለች። ያላት አማራጭ ነበር። ምርት ስለ ወንጀሉና ስለ ሁሉም ነገር ቢጠይቅም ግን ቆይ ጉዳዩ እስከሚጣራ ድረስ ማረፊያ ቤት ውስጥ መቆየት አለብህ ብላ ብቻ ብለው ፖሊስ ጣቢያ ውስጥ ያስሩታል። የሆነ ትክክል ያልሆነ ነገር አለ፣ ቶሎ መፍታት አለባችሁ እያለ ምርት ቢነጫነጭም ግን በጸጥታ ያልፉታል። አይዳ ሁሌ ለምታዘው ሰው ስልኳን አውጥታ ትደውላለች። የሆነ ነገር እንድታደርግልኝ ይፈልጋል። አዎ ሁለቱንም ከዚህ ቤት ውስጥ ማስወገድ አለብህ። በቃ የሆነ ወጥመድ ውስጥ ታስገባቸዋለህ። ከዛ በኋላ ላይ ሴቷን ፈጽሞ እዚህ ቤት ውስጥ እንዳትመጣ ለማድረግ ትሞክራለህ። ቶብራክን ማስፈራራት ካለብህ አስፈራራ ስትል ወዲያው ተናግራ ስልኩን ትዘጋዋለች። ቡራክና እንዲሁም ደግሞ ፊዳን እርስ በርስ አንድ ላይ የተጫወቱ ባሉበት ሰዓት ላይ ፊዳን ዘው ብላ በመግባት ፊዳንን ማስጨነቅ ትጀምራለች። በዚህ ሰዓትም ላይ እስኪ ወደ ውጭ ወጣ አድርገሽ አናውሹ በማለት ወደ ውጭ እንዲወጣ ቡራክን ታደርገዋለች። በዚህ ሰዓት ላይ አይዳ ፊዳንን በጣም ትጮህባታለች። ግን ሁሉንም ነገር ቡራክ ወጣ ብሎ እያዳመጠ ነበር። የአርናን ሰዎች አይሲን ካገኟት በኋላ ፖሊስ ጣቢያ ውስጥ ገብቷል። ከዚህ በኋላ ደግሞ ይፈረድበታል። አንቺ እስካሁን ድረስ ለአርናን ምንም ነገር አላደረግሽለትም። እኔ ቃል ገብቼላችኋለሁ ምርትን አላገባም ብያለሁ። ስለዚህ ማድረግ የምችለው ይሄን አውቃለሁ። ግን አርናን የሚፈልገው ከዛም በላይ አንቺን የራሱ ማድረግ ነው። ይወድሻል፣ ሀብታም ነው፣ ተጠቀሚበት፣ ይንከባከብሻል። እሺ እንደዛ ነው የምትፈልገው? ራሴ እጅ አናግረዋል በማለት አይሴ ወደ አርናን ድርጅት ውስጥ በፍጥነት ታምራለች። አይዳ ተንበርክካ ቶብራክን ሂዳ ፊዳንን አባራት፣ እኔ ልጄን እንከባከበዋለሁ እያለች እያለቀሰች ትማጸነዋለች። ግን በፍጹም ሊሰማት አልፈቀደም። ስለዚህ አሁን ወደ ትልቁ ውሳኔዋ ትገባለች። የምርት ሙሉ ቤተሰቦች ዘሪንና ሰልማ ሁሉም በመሆን ወደዛ ስፍራ ይመጣሉ። ወደ ፖሊስ ጣቢያ ውስጥም ከመጡ በኋላ ልጃችን በጣም ንጹህ ነው፣ ምንም የሰራው ስራ የለም፣ እባካችሁ ልቀቁት፣ እባካችሁ እሱን ሰው ላይ መኖር አልችልም በማለት ዘሪንም ታለቅሳለች። ግን ማንኛቸውም ሊለቁላቸው አልፈቀዱም። እስከሚጠራና ስለ ጉዳዩ ስለ ከሳሾቹ እስከሚታወቅ ድረስ እባካችሁ ተረጋግታችሁ ተቀመጡ ማለት ፖሊሶቹ እንዲረጋጉ ያደርጓቸዋል። አርናን ሆዬ ጋር አይሴ ትመጣለች። ምን እያረክን ያለው አቶ አርናን? እባክህ ቶሎ በፍጥነት አሁን ነው አስፈታው። አይሴ እንዳስፈታ የምትፈልጊ ከሆነ ቃልሽን ለእኔ መስጠት አለብሽ። ከእሱ መራቅ አለብሽ። አንቺ እሱን እየራቅሽው አይደለም። እየራኩት ነው፣ አላገባም ብየዋለሁ። እባክህ ተው። እኔ ልታስፈራሪኝ በቅድሚያ እንዳትሞክሪ። ሁለተኛ ደግሞ ማወቅ ያለብሽ ከምርት ራቂ ካልኩሽ ትርቂያለሽ። ካለበለዚያ ግን እኔ ለምወስነው እያንዳንዶቹ ውሳኔዎች በሙሉ ትከፍያለሽ፣ ዋጋ ይከፍላል። እሱም አንቺም፣ ሁለታችሁም ዋጋችሁን ትከፍላለች እና ከዚህ በኋላ በማለት በጣቱ እያስፈራራት የኔ ትሆኛለሽ፣ እኔን ታገለግያለሽ፣ እኔ ጋር አብረሽ ስራ ሰሪያለሽ። ከዛ ምርትን ዳግመኛ አታዩ። እሺ ተስማምቻለሁ፣ አስፈታው። በቃ እንደሱ የምታደርጊ ከሆነ አስፈታልሻለሁ፣ ማልቀሱ ላይ አይጠበቅብሽም ሲል አርናን ይነግራታል።
አይሴ በዚህ ሰዓት ላይ ገላዋን ለአርናን እየሸጠች ነው ወይስ ምን ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮመንት ላይ እና ሁሉንም ቪዲዮን ላይክ ማድረጋችሁን አትርሱ። ቻናሉንም ሰብስክራይብ በማድረግ አበረታቱን። ወደ ትዕይንቱ ተመለስን። አይዳ ወደ ወጥመዷ ፊዳንን ለማስገባት አሁን ሰላማዊ ሰው ሆና ይቅርታ ጠይቃ እሷን ለመሸወርና ለማሞኘት ትሞክራለች። እናም ለምን ስለ ቤተሰቦቿ እንወቅ፣ ቤተሰቦቿ ማን ናቸው፣ የት ነው የምትኖሪው፣ እንርዳቸው ትላለች። ግን ፊዳን ምንም ቤተሰብ አለመኖሯን ትነግራታለች። ምርት በአርናን አማካኝነት ከእስር ቤት ተፈቷል። እናም አሁን እየፈቱት በልበቃ የታሰርክበት ጉዳይ ተፈቷል፣ አሁን ወደ ቤት መሄድ ትችላለህ ብለው ይለቁታል። በዚህ ሰዓት ላይ ዘሪንና ሰልማ ስለዚህ ጉዳይ ሲሰሙ እጅግ በጣም ይደሰታሉ። ግን ሁሉንም ነገር እያቀናበረና እያደረገ የነበረው አርናን ነበር። አይዳም ሁሉንም ነገር ሰላም ካደረገች በኋላ መቃብር ስፍራ መሄድ እንደምትፈልግ ፊዳን ስትናገር ከቡራክ ጋር ሄዱ ወጣ ብሎም ትላችኋለች። እየሳቀችም እሷም ወዲያው ደብቅ ብላ ስልኮን አንስታ ሁለቱም ይመጣሉ። ሁለቱም በሚመጡበት ሰዓት ላይ ትይዛቸዋለህ። ከዛ እንደልኩ ታደርጋለህ። እሺ በቃ እንደዘርክ በማለት ስልኩን ትዘጋለች። ፊዳን ምንም አታውቅም። ምርት ከእስር ቤት ተፈታው ብሎ አይሴን ሄዶ እጆቿን ይዞ አሁን ተፈትቻለሁ፣ እናም ሰላም ይሆናል፣ በቃ ለቀውኛል፣ ስለዚህ ስለኔ አትጨነቂ፣ ግን ደግሞ አሁን እወድሻለሁ ሲል እሷን ለእሷ ፍቅሩና ሁሉንም ነገር ለመግለጽ ሲሞክር እሷ ግን ለአርናን ቃሏን ሰጥታ ስለነበር እሺ በል በቃቸው በማለት በህና እንኳን ሳታወራ እንዲሄድ ታደርገዋለች። የአይሴን መጎዳትና እንዲሁም ደግሞ ማልቀስ የምትመለከተው አይሻ እናቷም አሳዝናት ወደ ቤት ውስጥ አስገባታለች። እነሆ ፊዳን አሁን በመጨረሻ ወደ መቃብር ስፍራው ልትሄድ ባለችበት ሰዓት ላይ ቡራክን እንደታስከተለው አይዳ ትነግራታለች። አንቺ እኔ ሊያዝልሽ፣ አንቺ እሱ ጋር መሄድ ትችላለች፣ ዘና በይ፣ በቃ እረፍት ያስፈልጋችኋል ብላ ከቡራክ ጋር አውቃ ሆን ብላ ትልካችኋለች። እሷም ስልኳን ካወጣች በኋላ እየመጡ ነው ተዘጋጁ በማለት ትናገራለች። ልትሄድ የነበረችውን ፊዳን ቡራክ ከኋላ ተከትሏት ይሄዳል። ይህንን ሁሉ ድራማ እየሰራች የነበረችው እራሷ አይዳ ነበረች። በጣም የሚያምር ቀሚስ እንዲሁም አንገቷ ላይ ደግሞ ከላይ እንደማይተናነስ ጌጣጌጦች እና በጣም ተውባና ቆንጆ ሁና ወደ ምርት ጋር አይሴ ትመጣለች። ከመጣችን በኋላ ይህንን ሁሉ ያደረገልኝ አርናን ነው። ከዚህ በኋላ ከዛሬዋ ቀን ጀምሮ እኔ ከአርናን ጋር ፍቅር ጀምሬያለሁ፣ ስለዚህ እሱ እኔን ይንከባከበኛል ስትል ትነግረዋለች። ይህንን የሚሰማው ምርት እጅግ በጣም የተናደደ እንከባበኝ፣ ተቀበኝ፣ አፈቅርሻለሁ፣ የመጣሽው ለእኔ ነው አይደል በማለት ይሰጣታል። እሷ ግን በዚህ ሰዓት ላይ አትመለከትም እንዴ? ምርት ተመልከት፣ እኔ እኮ ይህ ሁሉ ነገር አለኝ፣ ያንተን አበባ አልፈልግም፣ እኔ ከዚህ በኋላ የአርናን ፍቅረኛ ነኝ፣ እንደዛ አትበይ፣ አንቺ ፈጽሞ የአርናን ፍቅረኛ ልትሆኝ አትችይም፣ እኔ ልትኛ አትችይም፣ ተመልከት፣ ይኸው ያደረገልኝን ነገሮች በሙሉ አንተ እነዚህ ነገራቶች ልታደርግልኝ አትችልም፣ በቃ ተመልከት፣ አንተ ዳነ እናም ከድህነት ልትወጣ አትችልም፣ እሱ ግን ህይወቴን ይቀይረዋል፣ የምፈልገውን ያበላኛል፣ ያጠጣኛል፣ ስለዚህ ብላ አንቋሻ ሰድባው ካለችበት ቦታ ለመሄድ ስትሞክር በዚህ ሰዓት ላይ እጅግ በጣም ምርት ይጎዳል። ይህንን ከሩቁ ሲመለከቱ የነበሩት ሰልማና እንዲሁም ደግሞ ዘሪን ይደሰታሉ። ፊዳንና እንዲሁም ትንሹ ቡራክ ማንም ሰው ሳይመለከታቸው ካገቷቸው በኋላ አሁን ይዘዋቸው ይሄዳሉ። በሌላ በኩል አይዳ ቡራክ ከቤት ውስጥ እንደጠፋ ትናገራለች። ግን ቡራክንም ሆነ እንዲሁም ደግሞ ፊዳንን አሳግታቸዋለች። ፊዳንና ቡራክ ራሳቸውን ስተው ጥቁር መኪና ውስጥ ገብተዋል። ለዚህ ሁሉ ተጠያቂዋ ደግሞ እራሷ አይዳ ናት። በዚህ ሰዓት ላይ ፊዳን ከቤት ውስጥ ቡራክን ይዘው ጠፍታለች በማለት ትናገራለች። ግን እውነታው አልነበረም። አንድ ጥቁር ክፍል ውስጥ ሁሉንም ሲያስገባቸው ምርት በሌላ በኩል ፍቅረኛውን አጥቶ በጣም ሲያዘና ሲያለቅስ ትዕይንቱ ያስቃኘናል። የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ቀጣይ በአጓጊ ትዕይንት እስከምንመለስ ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ነው። ቪዲዮን ላይክ ሳያደርጉ መውጣት ከህፃን ልጅ ዳቦ ቀምቶ እንደ መብላት ነው እና ሁላችሁም ላይክ እና ሰብስክራይብ አድርጉ።